እሰይ ተመስገን ነው። ዋናው በማንም እጅ ይሁን መብላትሽ ነው። አንቺ በመጣሪ እጅ እንኳን ተይዘሽ ከክፋት አትርቂም እንዴ? ተዋት በቃ ናሆሜ። ምናልባት እኮ እንደዚህ የምትሆነው እኔ የሰራሁትን ምላ ለመብላት ፈልጋ ሊሆን ይችላል። ችግር የለውም። ሁለተኛ የለመደኝ። ስለ ሁሉም ነገር ግን ይቅርታ። ሲምባ ነው ወይ ዳድ? እባክህን ሲምባ የሚያርፍበት ቆንጆ ክፍል አዘጋጅለት። እንዴ ቆይ ምን እየተካሄደ ነው? አሁን ያልኩህን ብቻ አድርግ። ዳጊ እንዲመጣ ደግሞ ደውዬ እነግረዋለሁ። አብዳል እንዴ ለይኩን፣ እንዴት ነው እንደዚህ ሊሆን የሚችለው? አቶ ለይኩን ይሄ ነገር የማይሆን ሀሳብ እንደሆነ ነግሬህ ነበር። እና ምን ልታደርግ ነው? እና እድሜ ልክህን ባልሰራህ ወንጀል እየተሽለኮለክ መኖር ነው የፈለግከው? ምን ብዬ ነበር? ፊት ለፊት መጋፈጥ አለብህ ብዬ አልነበረም? ቆይ ከማን ጋር ነው የምንጋፈጠው? ገንዘቡም ስልጣኑም ያለው እነሱ እጅ እኮ ነው። እውነት ደግሞ እኛ እጅ ላይ እንጂ ከኛ እውነት የነሱ ውሸት ደግሞ ሺህ ጊዜ ይበልጣል። ይሄን ደግሞ ለይኩን ደጋግሜ ነግሬሃለሁ። እኔም በዳዳ ሀሳብ እስማማለሁ። ቆይ እሱ ማን ስለሆነ ነው እንደዚህ ከህግ በላይ የሚሆነው? አመሰግናለሁ እንጂ ሲምባ፣ ኮማንደሩ የሶሊን ፍቅረኛ ለመግደሉ ማስረጃ አለ አይደል? የሶሊ ፍቅረኛ? የሟችን ፍቅረኛ ደግሞ አንተ እንዴት አወቃት? ማየኮ ሰራተኛውን የምትሰራው እነሱ ቤት ነው። ደግሞ ልጅቷን አግኝቻት ነበር። በጣም የምታሳዝን ልጅ ነች። ምን ይባስ ብሎ ደግሞ ነፍሰ ጡር ናት። ቆይ ናሆም፣ እኔ ቴጄ ነው የሁሉ ነገር ሲከናወን ያልሰማሁት። ማን ሁሉንም ነገር እንዲቀስ ብዬ አስረዳሻለሁ። ሸጠቦን ደግሞ የገደሉ የገዛ አባቷ ነው። ምናልባት ደግሞ አባቷን አሳልፋ መስጠት አትፈልግ ይሆናል። ሲምባ፣ አሁን ግን ከሁሉ ይልቅ ሰፋንቶ ማስበር አልገባኝም። ምንድን ነው የፋንቲዮ አደጋ ላይ ነው እያላችሁኝ አይደል? አይደል? ኮማንደር ተፈራ ማናት ሮማን የነሱ መረጃ ሊያጋልጥ የሚችል ፋንቱ ከኮማንደር ሰርቃ ሰጥታኛለች። ይህ መረጃ ደግሞ እጅግ በጣም ይጠቅመናል። ምን? በነገራችን ላይ ሲምባ እስካሁን ድረስ አግኝተህ አታውቅም አይደል? ሮማን የምትባለው እህቴ እሷ ነች። ምን? የናሆም አክስት የተባለችው እሷ ናት? መትረፋም የሚገርም ነው። ንገሪኝ እስኪ፣ ከአንቺ በላይ ኤርሚያስን የሚያውቀው ሰው አለ? እሱማ ከኔ በላይ ያንተን ስለልቦና የበላ ሰው የለም። እሱ ግልጽ ነው። አሁን በትክክል ምን እንድታደርግልን የፈለግከው? ለአቶ ለይኩንና ለኤሚ እኔን ከእሷ ጋር ለመለየት ያሴርሽው ሴራ እንደሆነ ትነግራቸዋለሽ። ኤርሚያስ ራሂል በቀላሉ እንደማትተወው ስለገባው ራሂልን በጉልበት ሳይሆን ለሷ ስሜት እንዳለውና ኤሚን ለገንዘብ ብሎ እንደቀረባት አምኖ ራሂልን ለማግኘት ይወስናል። ወዲያውኑም ራሂል ጋር በመደወል እሷ ያለችው ነገር በሙሉ እውነት እንደሆነና ኤሚንም ለገንዘብ ብሎ እንደቀረባት ነግሯት እንዲገናኙ ይጠይቃታል። ራሂልም ኤርሚያስ ያቀረበላት ሐሳብ ትንሽ ቢያጠራጥራትም ለሱ ካላት ፍቅር አይበልጥምና ኤርሚያስን ለማግኘት ተስማማለች። ኤርሚያስ ራሂልን ለማግኘት ወደ ነገረችው ቦታ በቀጥታ ይሄዳል። በተረጋጋ ስሜት ወደ ራሂል ቢጠጋም ፊቱ ላይ የተጋለጠውን የጥንቃቄና የጭንቀት ስሜት ግን ሊሸፍነው አልቻለም። ራሂልም ዞር ብላ ስታየው በጥርጣሬ ኤርሚያስን እየተመለከተች አይኖቿ ሰፍ ብሎ ይቀራሉ። ፊቱ ላይ የተደበላለቀ ስሜት የሚታይበት ኤርሚያስ ንዴቱን ለመደበቅ እየሞከረ በቀስታ ወደ ራሂል ተጠግቶ እጇን ይዛትና ድምጹን ከፍ አድርጎ ራሂል፣ አሁን የተፈጠረውን ነገር ማስተካከል እፈልጋለሁ ብሎ ይላታል። ራሂልም በፍርሃትና በተደበላለቀ ስሜት የኤርሚያስን አይኖች አትኩራ አየች። በኤርሚያስ አይኖች ውስጥ የተሰማውን አዲስ ስሜት ለመረዳት ሞከረች። ነገር ግን ግራ መጋባትም አብሮት ነበር። ራሂልም የኤርሚያስን እውነተኛ ፍላጎት ምን እንደሆነ ለማወቅ ግራ ተጋባች። እውነት ለኔ ስሜት ኖሮት እኔን ለማግኘት ነው የመጣው ወይስ ለቪዲዮ ብሎ ነው የመጣው የሚል ጥርጣሬ በውስጧ ተፈጠረ። የኤርሚያስ ጉዳይ ልቧን የሰበረው ኤሚ በተፈጠረው ነገር በጣም አዝና በጸጸት ራሷን እየወቀሰች ማልቀሷን ቀጥላለች። ከሁሉ በላይ ደግሞ የአባቷን ፊት ደፍራ ማየት እንኳን አልቻለችም። ለይኩንም በኤርሚያስ ላይ እያንሰራራ የነበረውን ተስፋ ሙሉ በሙሉ አጥቷል። ባየው ነገር እጅግ ስለተበሳጨ ኤሚን ይቆጣታል። የኤርሚያስን ሚስጥር እሷ ብቻ የምታውቅ የመሰላት ኤሚ አባቷ ማወቁ ይባስ ብሎ በቪዲዮ ማስረጃ ጭምር ማቅረቡ ይበልጥ ያሳፍራትና ወደ ክፍሏ ገብታ ታለቅሳለች። በብዙ ጉዳዮች የተወጣጠሩ ለይኩን የጋራ ጠላታቸው ኮማንደሩ እንደሆነና በተለያየ አቅጣጫ በቤተሰቡ ዙሪያ የሚፈጠረው የትኛውም ችግር መንስኤው ዝነኛው የከተማው ሀብታም ተፈሪና ግብረ አበሮቹ እንደሆኑ ስለተረዳ ከቤተሰቦቹ ጋር እንደ አንድ ቆመው ፊት ለፊት መጋፈጥ እንዳለበት በማሰብ ተሰማን እሱ ቤት እንዲያርፍ እህቱ ሮማንም ከበሽታዋና ከህመሟ እስክታገግም ድረስ እቤቱ ያስገባቸዋል። የሮማን ወደ ቤት መምጣት ብዙ ያልተዋጠላት ዝናሽ ሮማን እዚህ ልትመጣ ነው
ማለቴ እሷም ቢሆን እኮ መናገር ስለማትችልና ስለታመመች እንጂ ወደዚህ መምጣቷን እሺ ብላ የምትቀበል አይመስለኝም ብላ ትለዋለች። የደግነት ጥግ የሆነውና እንዴት ነገሮችን በጥንቃቄ ማስኬድ እንዳለበት የሚያውቀው ላይኩን እና ምን እናድርግ ከኔ ውጪ ሌላ ዘመድ እንደሆነ የላትም ብሎ ይላታል። ዝናሽም እንዴት ትናንትና አይዞሽ እያሉ ሲገፋፏት የነበሩ እነዛ ቱባ ባለሀብቶችና ባለስልጣናት ዛሬ ሄደው ነው ብላ ትለዋለች። ላይኩንም አይዝኑ በእርግጥ እዚህ ሁኔታ ላይ ያለ ነው በሷ ምክንያት እንደሆነ ግልጽ ነው። ነገር ግን ሮማን ማለት ክፋትና ተንኮል ከደም ስሯ ያለ ነገር ነው። ለምሳሌ አንድ ጊንጥ በጀርባው ተንጋሎ ልትረጂው ብትሞክሪ ልትረዳይ ነው ብሎ መናደፉን አያቆምም። ምክንያቱም ባህሪው መናደፍ ስለሆነ። ሮማንም ማለት ደግሞ እንደዛው ናት። መድኃኒቱ ያለው ደግሞ መርዙ ውስጥ ነው። ስለዚህ በጥንቃቄና በብልሃት መርዙን ከመድኃኒቱ መለየት ደግሞ የኛ ተግባር ነው ብሎ ይላታል። ነገሩ ያስፈራት ዝናሽ ላይኩን ይህም በማለቴ ሊሰማ ይችላል፣ ግን ደግሞ ወደ ቤታችን ትልቅ ችግር እየጋበዝክ እንደሆነ ወቀው ብላ ትለዋለች። ላይኩንም ዶክተሮቹ ወደ ውጭ ሀገር ሄዳ ብትታከም የመዳን ዕድል ይኖራታል ብለውኛል። ለትንሽ ጊዜ እዚህ ትቆይና ወደ መጣችበት ወደ ጀርመን ልካታለሁ። ምናልባት ግን አንቺን ቅር የሚልሽ ከሆነ ሌላ አማራጭ እፈልጋለሁ ብሎ ይላታል። ዝናሽም እንደሱ አይደለም ላይኩን፣ ያው ታውቃት የለ የእህትህ ባህሪ ትንሽ ስላስፈራኝ ነው እንጂ ለኔም ቢሆን እኮ ለአእምሮ የረፍት ቤት መታ በንከባከባት ለኔም ጥሩ ነው ብላ ትለዋለች። ላይኩንም በቃ አሁን ከተስማማን ከሆስፒታል ስለደወሉልኝ ይዣት ልምጣ ብሎ ተነስቶ ይወጣል። ብዙም ሳይቆይ ላይኩን ሮማንን በዊልቸር እየገፋ ወደ ቤት ይዟት ይመጣል። ሮማን ገና ወደ ቤት ከመምጣቷ ለዝናሽ የምታሳያት የእልህና የበቀል ስሜት ያስፈራታል። ዝናሽም ወደ ላይኩን ዞር ትልና ላይኩን ቆይ እስከ መቼ ነው እንደዚህ የምንቀጥለው ብላ ትለዋለች። ላይኩንም ዝኑ ስንት ነገር አውርተን እንደገና ወደ ኋላ እንመለስ ብሎ ይላታል። የሮማን ሁኔታ በጣም ያስጨነቃት ዝናሽ ላይኩን እያት እስኪ አሁንም እኔ ላይ ቂም እንደያዘች እኮ አይኖቿ በግልጽ ይናገራሉ ብላ ትለዋለች። ላይኩንም ዝኑ እባክሽ ተረጋጊ፣ ቅድም የተባባልነውን አስተውሺ ብሎ ይላታል። ዝናሽም በረጅሙ ተንፍሳ ለመረጋጋት እየሞከረች ይቅርበኝ ሮማን፣ መጀመሪያ በዳይ አንቺ ብትሆኝም እኔ ግን አስቤና አንቺን ለመጉዳት አስቤ አልነበረም። ስለቱንም ቢሆን ይዤ የመጣሁት ከቤተሰቦቼ እንድትርቂ ላስጠነቀቅሽ እንጂ አንቺን ልጎዳ ፈልጌ አልነበረም ብላ ትላታለች። ላይኩንም መድኃኒቶቿን ይዤ መጥቻለሁ፣ ይልቅ አሁን እኔ አንድ ጉዳይ ስላለኝ ልሂድ፣ ታዲያ አደራ ዝኑ በደንብ ተንከባከቢያት ብሎ ይላትና ተነስቶ ይወጣል። ላይኩን በቀጥታ ከቤት ወጥቶ በድብቅ ሲምባን ያገኘዋል። እንዴት ነህ ሲምባ ብሎ ይጠይቀዋል። ራሱን ለመደበቅና ከሚከታተሉት ሰዎች ለመሰወር መንከራተት የታከተው ሲምባም አለሁ ባልሰራውት ስራና ባላጠፋውት ጥፋት እየተንከራተትኳለሁ ብሎ ይለዋል። ላይኩንም አይዞ በቅርቡ ፍትህ ማግኘት አይቀርም ብሎ ይለዋል። ፍትህ አልሆነ ያለችው ሲምባ ህግ ሁሉ በህገ ወጥ ምስጦች ተወሮ በየት በኩል ፍትህ አገኛለሁ ብሎ ይለዋል። ላይኩንም ሲምባን ለማበርታት የተወሰነ ጊዜ ነው እንጂ መገኘታቸው አይቀርም፣ እስከዛው ትንሽ መታገስ ነው ብሎ ይለዋል። ተስፋ የቆረጠውና የደከመው ሲምባም በላይኩን ተገርሞ እንደምታስባቸው ቀላል አይደሉም፣ እጅግ አደገኛና ጠንቃቃ ስለሆኑ አንዳቸውን ሆን ብሎ ወጥመድ ውስጥ አስገብቶ ካልሆነ በቀላሉ አይገኙም። በነገራችን ላይ ያረከውን ነገር ሰምቻለሁ፣ ዝኑ ግን ምን ሆና ነው? እኔ በጥንቃቄ እንድታስቀምጥ ብሰጣት እንዴት እንዲህ ታደርጋለች ብሎ ይለዋል። ላይኩንም እባክህ ሲምባ ዝኑን አትውቀሳት፣ እኔ ነኝ ወስጄ ኮማንደሩን ያስፈራራውበት ብሎ ይለዋል። ሲምባም አንተ ጓደኛህን ለማዳን ስታስብ የፋንቱን ህይወት ግን አደጋ ላይ ነው የጣልከው ብሎ ይለዋል። ላይኩንም አውቃለሁ በጊዜው እጅግ ተበሳጭቼ ስለነበር የፋንቱ ነገር ትዘላለኝም ነበር፣ ነገር ግን አሁን ሁላችንም አንድ ላይ ሆነን እነዚህን ሰዎች መጋፈጥ አለብን። ፋይሉም ላንተ ብቻ ሳይሆን የኛም ትልቅ ዋስትና ሆኗል። ስለዚህ እነዚህን ሰዎች ተባብረን በጋራ ልናስቆማቸው ይገባል። አንተም ቢሆን ባላደረከው ነገር መንከራተትህ ሊቆም ይገባል። ጠላቶቻችንን አንድ ላይ በመሆን በያዝነው ማስረጃ መጣል አለብን። ስለዚህ ሲምባ ወደኛ ቤት ልወስድህ እፈልጋለሁ ብሎ ይለዋል። ሲምባም በላይኩን ንግግር ተደናግጦ ምን ላይኩን እያልክ ያለው ነገር ታውቀዋል? ይሄ በጣም ከባድ ነገር ነው። በዛ ላይ በእኔ የተነሳ ቤተሰብህን አደጋ ላይ መክተት አልፈልግም። አይ ያልከው ነገር ቢቀር ነው የሚሻለው ብሎ ይለዋል። ላይኩንም ሲምባ ቆይ ፍትህ ማግኘት አትፈልግም ብሎ ይለዋል። ሲምባም እሱማ እፈልጋለሁ ብሎ ሲል ላይኩን እና በመሸሽና በመደባበቅ የምትፈልገውን ፍትህ ማግኘት አትችልም፣ ስለዚህ ያልኩን አስብበት ብሎ ይለዋል። የሽምግልናው ነገር ከቀን ወደ ቀን እያስጨነቃት የመጣው አምራን ደፍራ እነዝናሽን መጠየቅ ስለፈራች ናሆምን ትጠራዋለች። ናሆምም አምራንን ካገኛት በኋላ አዲሷ አምራን እንዴት ነሽ ታዲያ ብሎ ይላታል። አምራንም ደህና እንደሆነች ነግረው ከዶክተር ፋኑኤል ጋር ለመጋባት እንዳሰቡ ተነግረዋለች። ናሆምም በሰማው ነገር ተደስቶ ይህ እኮ በጣም ደስ የሚል ነገር ነው እና ሚዜነት እንድዘጋጅ ልትነግሪኝ የፈለግሽኝ ብሎ ይላታል። አምራንም አይ ለሱ ሳይሆን የፋኑኤል እናት ትንሽ ወግ አጥባቂ ስለሆኑ ቶሎ እንድንጋባ ነው የሚፈልጉት፣ በዛ ላይ ሽማግሌ ተልኮ ምናምን ነው የሚፈልጉት። ያው እኔ ደግሞ እንደምታውቀው
ሽማግሌ የሚቀበል ቤተሰብ የለኝም እና እንደ እናቴ የማያትን ወይዘሮ ዝናሽን መጠየቅ ስለፈራው ነው የጠራው ብላ ትለዋለች። ናሆምም ታዲያ ምን ችግር አለው እንደውም ነይ አብረን እንሂድና የምትለውን እንሰማለን ብሎ ይላትና ይዟት ወደ ቤት ይሄዳል። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።